12ኛ ክፍሎች ምን ሆናችሁ ነው? ምን ሆናችሁ ነው? በእግዚአብሔር እንደዚህ ሆናችሁት ገባውን ትወድቃላችሁ እንዴ? ገባውን እንደዚህ እኮ አይወደቅም። የምር አይወደቅም እኮ እንደዚህ 30 መጣ ሲልኝ በቃ ለመሳቅ አቅም አነሰኝ። ምን ሆነ ነው ብሮ? ምን ሆነ ነው እንዲህ 30 እኮ አንተ እኛ እኮ በፊት ስማችንን ሁላ ለጻፍንበት እኮ 30 ይሰጠን ነበር። ኧረ በስመ አብ ወልድ ግን ትምህርት ሚኒስቴር ራሱ ቀላል ግፈኛ አልሆነም። 30 እኮ አይሰጥም፣ የምር አይሰጥም። ምን አለ ጁንክ ብታደርጉላቸው ወይ መቶ እሱም እኮ አያሳልፋቸውም። ምን አለ ለስማቸው ቢያንስ ለስማቸው ገብተዋል። ቴክኒክና ሙያ እንኳን አያስገባም እኮ ይሄ ውጤት። ምናልባት ፖሊስ ነው የምትለው። ፌደራል ካምፕ ትገባለህ በዚህ ውጤት። እዛ በቃ በረሃ ላይ ይወስደዋል። ዛፍና መሬት ሲያስደበድቡ ይቆያሉ። በቃ 3 ወር ሙሉ እዛ በረሃ አዋራን ትጠጣለህ። እውቀት አጠይቅማ ትምህርት አይጠይቅም። እዛ አብዝተው በረሃ እዚህ ከተማ ላይ ይለቋል። እኛ ላይ ትፈነጫለህ። በአቋራጭ ከበርክ ማለት አይደል? መንግስቱን ከማለት አይደል? ተቀላገልክ። እንደውም ትምህርት ዩኒቨርሲቲ ምን ያደርግልሃል? ወይ ደግሞ እዛ ቀበሌ ያስገቡሃል። ለምሳ ወጥተዋል፣ ስብሰባ ገብተዋል ትላለህ ተደርድረ። አይ አበሾች ግን አታሽቃብጡ፣ የምር አታሽቋልጡ። እንኳን ወደቁ እንኳን ተረፈረፉ። እንደው ብርዬ ምን ላድርግ? እውነት አንጀቴን ያራስከው። ይሄው ላስገሰስ ነበር እኮ አንተ ዩኒቨርሲቲያችንን ሞልቶ የሚበጠብጠው እኮ እዛ የሚያምሰው እኮ ወላጅ የሚያስጨንቀው። እኔ እግዚአብሔር ብሬ ወንድ ሆንክብኝ እንጂ በየአመቱ 2 መንታ ልጅ ባስወለደ ደስታዬን አልችለውም ነበር። አንተ መብዛት ያለብህ ዘር ነው፣ የምር መብዛት ያለብህ ዘር ነው። አስባችሁታል? አሁን እነዚህ ከተማሩት እኩል ገብተው መነሳነሳቸውን ሲወረውሩ በኋላ ተመርቀው ከቀለሞቹ